በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለ2018 ዓመተ ምህረት አደረሳችሁ በሚል ለብርሃነ መስቀሉ አደረሳችሁ። ዘመናችንን የፍቅር የሰላም ዘመን ያድርግልን በማለት ለኢትዮጵያ በሙሉ ያላችሁ በውጭም በግቢም ላላችሁ ኢትዮጵያኖችና አፍሪካ ድርጅቶች በሙሉ በሰሜን ሸዋ ዞን ወይም በሰሜን ሸዋ ሀገረ ስብከት በአንጎለና ጠራ ወረዳ በቂጣሌን ቀበሌ የሚገኙት አብያተ ክርስቲያናቶችንና ህብረተሰብን ለመብራትና ለውሃ የቀረበ ጥያቄ ወይም ማስተባበር በሰሜን ሸዋ ዞን በአንጎለላና ጠራ ወረዳ የምትገኘው የኩሎ ወይን ቅድስት አርሴማ ስለዚህ ለሚመለከታቸው አጋር መስሪያ ቤቶችና ድርጅቶች የተውጣጣ ባለሙያ ቡድን በማደራጀት የኩሎ ወይን ቅድስት አርሴማ አንድነት ገዳም መካነ ቅርስ ያለበት ተጨባጭ ሁኔታ ተጠንቶና መፍትሄ ተሰጥቶት የቀረበ ጥያቄ ወይም ማስተባበር ለማድረግ እንዲቻል በእናንተ በኢትዮጵያ ባለሙያዎችና ባለሀብቶች የቀረበ ጥያቄ በዚህ ገዳምና አድባራትና ህብረተሰብ ላይ የምናስተላልፈው በዚህ ለብርሃነ መስቀሉ አደረሳችሁ በሚል በዚህ ቲክቶክና ኦንላይን ሚዲያ ለምትመለከቱ ሁሉ ጥሪያችንን መንፈሳዊ ጥሪያችንን በትህትና አቀርበናል። አንደኛ ብፁዕ አባታችን በረከታቸው ይድረሰንና አቡነ ኤፍሬም የሰሜን ሸዋ ሊቀ ጳጳስ በጻፉትና መነሻ በማድረግና ስማቸው እንዳይቀር ገዳማቸው በሳቸው ስም እንዲመሰረት ባየነው ራእይና ህልም ብፁዕ አባታችን በሰሜን ሸዋ ሀገረ ስብከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የወጣቶች የሰንበት ትምህርት ቤት ማደራጃ መምሪያ በሰሜን ሸዋ ሀገረ ስብከት ብፁዕ አባታችን አቡነ ቀለሚጦስ ይቅርታ መጥተው ዋሻውን ባርከውት ፍቃድ ስላገኘ አንደኛ መኪና መንገድ ገብቶ አባታችን በመሩት መመሪያ መሰረት እና በሰሜን ሸዋ ሀገረ ስብከትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋዜጠኞችና እንደዚሁም በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ባለሙያዎች አድባራትና ገዳማት አስተዳዳሪዎች በኢትዮጵያ ኢፌዴሪ ፌዴሬሽን ቅርስና ጥበቃ ባለስልጣኖች በዞን በክልል ያላችሁ ባለሙያዎች በኢትዮጵያ ባለሀብቶችና በውጭ ድርጅቶች በአሜሪካ፣ በእንግሊዝ፣ በአውሮፓ በተለያየ ባለሙያ በኢጣሊያ፣ በአውሮፓ በተለያየ ባለ ኢትዮጵያኖች ሁሉ ተመልክታችሁ ይህንን ገዳም እና ለማሰራት ለማልማት የምትጥሩ ሁሉ ጥያቄያችን አቀርበናል። ይህንን 2018 አደረሳችሁ ስንል ዳግማዊ ገብረ ከዋክብት ዳግማዊ ዝቋላ አቡነ ገብረ መንፈስ ቅዱስ አቦራስንና የኩሎ ወይን ተአምን መንበረ ብርሃን ቅድስት አርሴማ አንድነት ገዳምና ደብረ መንክራት ቅዱስ ጊዮርጊስ ቤተክርስቲያን መብራትና ውሃ ለአካባቢ ህብረተሰብና ለገዳሟ እንዲለማ ጥያቄ የቀረበ ሲሆን ለውሃ ልማቶችና ለመብራት ኃይሎች ባለስልጣን የልማት ኮሚቴ በሙሉ ይህን እንድትተባበሩን በትህትና እናሳስባለን። እንኳን ለብርሃነ መስቀሉ ለ2018 አደረሳችሁ። በስልክ ቁጥር 09 52 21 12 17 የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ አስተባባሪ
አባ ኃይለ ሥላሴ ለማ የቅድስት አርሴማ መስራች